በጌታ በኢየሱስ ስም ሰላማችሁ ብዝት ይበል የሚል ወንድማችሁ ዛሬ ደህንነት በክርስትናውና በእስልምና ምን ይመስላል በሚል የመጀመሪያ ክፍል እናያለን። ወደ መጽሐፍ ቅዱሳችን ስንመጣ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል ብሎ ሮሜ 3:23 ላይ ሲናገር፣ እንዲሁም እዛው ሮሜ መጽሐፍ ምዕራፍ 3 ቁጥር 10 ላይ ጻድቅ የለም አንድ ስንኳን ብሎ ይናገራል። እንዲሁም ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነውና ብሎ ይናገራል። ሌላው ትንቢተ ሕዝቅኤልን ስናይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ብሎም ይናገረናል። እንዲሁም ዮሐንስ ራእይ ምዕራፍ 20 ቁጥር 15ን ስናይ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ብሎ ማቴዎስ ወንጌል ምዕራፍ 13 ቁጥር 49-50 ደግሞ በዓለም መጨረሻ እንዲሁ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩአቸዋል፣ ወደ እቶን እሳትም ይጥሏቸዋል፣ በዚያ ለቅሶና ጥርስ ማፏጨት ይሆናል ብሎ ጌታ ተናግሯል። ይህን ሁሉ ሲናገር ይሄ ሁሉ እንዴት መጣ የሚለውን ስናይ በአንዱ በአዳም ምክንያት አንዱ አዳም ባለመታዘዝ በሰራው ኃጢአት ምክንያት ዓለም ሁሉ ከፍርድ በታች ሆኗል፣ ወይም ደግሞ በእግዚአብሔር ፍርድ ስር ሆኗል። ይሄንን ስናወራ ሙስሊሞች እንዲህ ይላሉ፣ አንዱ አዳም እንጂ የሰራው እኔ ምን አደረግኩ? አዳም በሰራው እሱ ተቀጥቷል፣ እሱ ወደፊትም ይጠየቅበታል፣ እኔ ምን አደረግኩ ይላሉ። ይህንን የሚሉት ባለአዋቂዎች መንደር ወይም ደግሞ ስለ እነሱ መጽሐፍ መረጃው በሌለው ሰው አጠገብ ሲያወሩ ነው። ግን ምሽካት አልሚስባህ 119 ላይ ምን እንደሚል አብረን እናያለን። የአላህ መልእክተኛ እንዲህ ሲሉ ዘግበዋል። አላህ አደምን በፈጠረውና ቀኝ ትከሻውን በመታና ዘሮቹን እንደ ትናንሽ ጉንዳኖች ነጭ አድርጎ ባወጣ ጊዜ ፈጠረው። አላህ እንዲህ ብሏል፣ ግራ ትከሻውንም መታ፣ ዘሩንም እንደ ከሰል ጥቁር አድርጎ አወጣው። ከዚያም በቀኝ በኩል ያለውን ፓርቲ ወደ ገነት እኔም ግድ የለኝም አለው። በግራ ትከሻውም ለወገኑ ወደ ሲኦል እኔ ግድ የለኝም አለው ይላል። ይህን ክፍል ስናነበው ቀላል ሊመስልን ይችላል። ግን በጥልቀት ስናይ አዳም ከተፈጠረ በኋላ የሙስሊሞች አምላክ አላህ የአዳምን ቀኝ ትከሻ መታ ሲያደርግ ነጫጭ የሆኑ ዘሮች ወጡ። እነኚህ ነጫጭ ዘሮችን አላህ ወደ ገነት እንዲገቡ ሲያዝ ግራ ትከሻውን በመታ ጊዜ ጥቋቁር የሆኑ ዘሮች ወጡ። እንግሊዘኛው እንደው ሲታዩ እንደ ቻርኮል እንደ ከሰል ያሉ ጥቋቁር ይላል። ከወጡ በኋላ ኦፍስፕሪንግ ብሎ ነው የሚናገረው። የአዳም ዘሮችን ነው። ሂዝ ኦፍስፕሪንግ ብላክ አስ ዶው they were charcoal ነው የሚለው። እንደ ከሰል የጠቆሩት ሲወጡ አላህ እንዲህ ነው ያደረገው፣ ወደ ሲኦል ሂዱ ግድ የለኝም አለ። አንደኛ አላህ ስለፈጠራቸው ግድ የለው፣ ጥቁር ስለሆኑ ብቻ ወደ ሲኦል ይልካል። ከዚህ በፊትም እንዳየነው ጥቁር ውሻ ሰይጣን ነው ብሏል። ሙስሊሞች ውሻ የማያሳድጉበትን ምክንያት ያው ስለ ውሻ ቀጣይ የምናየው ነው የሚሆነው። ጥቁር ውሻ ሰይጣን ነው እንዳለ በሰው ልጆችም ጥቁር የሆኑትን እንግዲህ ጥቁር አድርጎ የፈጠረው አላህ ራሱ ነው። የሰው ልጆችን ጥቁር አድርጎ ሲፈጥር ወደ ሲኦል ሊልካቸው ነው ማለት ነው። እዚህ ጋር ምንም ሌላ ማብራሪያ የለም። ጥቁረት የኃጢአት ምልክት ነው አላለም። ኃጢአት ሰርተዋልም አላለም። ሲፈጠሩ ጠቆሩ፣ ወደ ሲኦል ሄዱ። በዚህ አጋጣሚ እነ ዶክተር ዘከር ናይክ፣ እነ ህንድ፣ እነ ፓኪስታን፣ ሌሎችም ቢሆን ነጭ ሊባሉ የማይችሉት አካቶ አፍሪካውያንም አካቶ ወደ ሲኦል ሊሄዱ ያሉ ናቸው። ግንባራቸው እስኪ ጥቁር ቢሰግዱ መጨረሻቸው ምንድነው? ጥቁር ነው። ምክንያቱም አላህ ሲፈጥር ለሲኦል ነው የፈጠረው። ሌላው ደግሞ በጣም የሚያሳዝንና የሚያስቅ የአሮጊቶች ተረት አይነት ሌላ ደግሞ አለ። ሳሂህ አልቡኻሪ 6614 ላይ ምዕራፉ ሲጀምር እንደዛ ነው የሚለው። አዳምና ሙሴ ወይም ሙሳ በአላህ ፊት እርስ በርሳቸው ይጨቃጨቁ ነበር። ሙሴ እንዲህ አለው፣ አንተ በሰራው ክፍተት ነው ይሄ ሁሉ የደረሰብን። ሙሉ እናንተ ታነባላችሁ። አንተ በሰራው
አዳም ሆይ አንተ አባታችን ነህ፣ ያሳዘንከን፣ ከገነት ያወጣህን። ከዚህም አዳም ሙሴ ሆይ አላህን በንግግሩ በተናገራችሁት ወደዳችሁ፣ ተውራትን በገዛ እጁ ለእናንተ ጻፈላችሁ። አላህ ወደዳችሁ ብሎ ተውራን ጻፈላችሁ ካለ በኋላ አደም እንዲህ ነው የሚለው፣ አላህ ከመፍጠሩ ከ40 ዓመት በፊት በዕጣዬ የጻፈውን ድርጊት ትወቅሱኛላችሁን? ነው የሚለው። እዚህ ጋር ሊል የፈለገውን ነገር እዩ። እኔ በራሴ ምንም አላደረግኩም። አላህ እንዲያደርገው የወሰነውን ነገር ነው ያደረግኩት። ዕጣዬ ላይ ያወጣውን ነገር ነው። አላህ ካደረገው ካዘጋጀው ውጭ እኔ ምንም ማድረግ አልችልም። ይሄ የሆነው አላህ እንዲሆን በእኔ ላይ ዕጣ ስላወጣ ወይም ደግሞ እኔ እንዲፈጽመው አድርጎ ስላዘጋጀ ነው። ይሄ በቀላል የሚታይ ነገር አይደለም። ምክንያቱም ሙሴ አዳምን አባታችን አደም ወይም አዳም አንተ በሰራው ስራ ነው ብሎ አዳምን ሲወቅሰው አዳም እንዲህ ይላል፣ እኔ አይደለሁም አላህ ነው ይሄን እንዲያደርግ ያደረገው። ማለትም ስህተት ያለበት አላህ ነው እያለው። ለዛ እኔ አይደለሁም ስህተት የሰራሁት፣ ስህተትን እንዲሰራ ያደረገኝ አላህ ነው። በእርግጥ አላህ ብዙ ስህተቶችን ይሰራል። ኢየሱስን የሚመስል ሰውን ሰጥቶ ኢየሱስን ገለናል ስላሉ አልገደሉም ብሎ ይረግማቸዋል። አላህ ያጥፋቸውም ይላል ሌላ ቦታ። አላህ በሌላ አላህ ይረግማቸዋል። እንዲሁም ህዝቡ ባሪያ እንጂ ልጅም አይደለም፣ ክብር ያለውም አይደለም። በዚህ ምክንያት እኔ አይደለሁም ጥፋተኛ ማን ነው? አላህ ነው እያለ ነው የሚናገረው። ልብ ልንል የሚገባው አንድ ነገር አለ። ዘፍጥረት ላይ ስናይ ምዕራፍ 3 ላይ ሴቲቱ በእባብ ነው ያላከከችው። አዳም በሔዋን ወይም በሴቲቱን ያላከከው። እግዚአብሔር ግን ቃሌን አልሰማህም ብሎ ነው የተናገረው። ለዛ ለሁሉም የሥራቸውን ሰጥቷል። እዚህ ጋር ከመጽሐፍ ቅዱሱ አዳም የተለየው የመጽሐፍ ቅዱሱ አዳም በእግዚአብሔር ላይ አላላከከም። አንተን ይሄን እንዲያደርግ ያደረግክ አላለም። በተዘዋዋሪ ግን ማለቱ ግልጽ ነው። ምክንያቱም አንተ የሰጠኸኝ እሷ ናት ብሎ ሲል አንተ ባትሰጠኝ ኖሮ እኔ ይሄንን እንዲያደርግ ምክንያት አይገኝም ነበር። አንተ ነው የሰጠኝ ሲል አዳምም እግዚአብሔርን አንተ ባሰጥ ይሄ አይሆንም ብሎ እግዚአብሔር ላይ ነው ያላከከው። እዚህ ጋም ደግሞ አዳም በአላህ ላይ ነው ያላከከው። አስተውላችኋል? ሰይጣን እንዴት ይሄ ያረጀና ያፈጀ የድሮን ልምዱን እየደጋገመ ከዘፍጥረት ጅማሬ ጀምሮ አሁንም መጥቶ ነቢያችሁን እያሳተ ያለው። ደስ የሚለው ዳግመኛ ላይሆንለት የቀራኔው ንጉሥ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ቀጥቅጦታል። 3ቴም ሰይጣን በፈተነው ጊዜ የትናንትናን አሮጌ ፋይል ይዞ መጥቶ ነበር። የእግዚአብሔር ልጅ ከሆንክ ራስህን ከዚህ ወርውር ሲለው፣ ይህን ድንጋይ ዳቦ አድርገህ ብላ ሲለው፣ ወድቀህ ብትሰግድልኝ ስለው፣ ይህ ያረጀ ነገር በጊዜያዊ ጥቅም ላይ የተንጠለጠለን ነገር ይዞ መጥቶ ሊያሸንፍ ቢሞክርም አልቻለውም። ግን በዛው ስትራቴጂ መጥቶ ነው ነቢያችሁን መሐመድን ያሳተው። ስለሆነም ሙስሊሞች መጽሐፍ ቅዱሳችን ምንም የኃጢአት ደሞዝ ሞት ነው ቢልም በክርስቶስ የተዘጋጀልን ግን አለ። ልጁ ያለው ሕይወት አለው ስለሚል የእግዚአብሔር ልጅ የሌለው ሕይወት የለውም። ኢየሱስም ሲናገር ከእጄ መዳፍ ማንም አይነጥቃችሁም ብሏል። መልካም የበጎች እረኛ እኔ ነኝ። መልካም የበጎች እረኛ ነፍሱን ስለ በጎች ያኖራል ስላለ ስለ አንተና ስለ አንቺ ስለ እኔ የሞተ ዛሬም በሰማይ ሆኖ የሚማልድ ጌታ አለ። ሳይረፍድባችሁ ሙስሊም ወንድሞችና እህቶቼ ወደዚህ ጌታ እንድትመጡ ጥሬን አቀርባለሁ። ኢየሱስ ዛሬም ይወዳችኋል። መጽሐፍ ቅዱሳችን ኑ እኔም አሳርፋችኋለሁ ስለሚል እረፍት ያለው በኢየሱስ ነው። መዳን በሌላ በማንም የለም። መጽሐፍ ቅዱሳችን እንደሚል እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለምና ይሄ ስም ኢየሱስ ነው። እሱን እንደ ግል አዳኝ አድርጋችሁ በመቀበል ከዘላለም ፍርድ እንድታመልጡ ጥሬን አቀርባለሁ። ኢየሱስ ዛሬም ፍቅር ነው። ዛሬም ይወዳችኋል። ወደዚህ ጌታ በመምጣት እረፉ እያልኩ የዛሬውን ትምህርቴን በዚህ ያበቃለሁ። ቀጣይ ሌሎች የትምህርት ርዕሶች ተያያዥነት ያላቸው ስላሉ በቀጣይ ቪዲዮ እንገናኝ። የጌታ ሰላም ከእናንተ ጋር ይሁን። ተባረኩ።